የሴት ጓደኞቿን አምጣ ፍቅረኛዋን ካስተዋወቀች ዝም አትፈር። ልክ አይደለም። ለምን አይደለም? እንዲው ፈገግታችሁ ብቻ ይበቃል። እውነት ለመናገር እንዲው ሄሉዬ ሁሌም ፈገግ በይ። እውነት ሁሌም ሳቂ። እንዲው እውነት ይሄ ልጅ እውነት ስነግራችሁ ለሄሉ የሳቋ ምንጭ ሆኗል። መጨረሻዋን ያሳምርላት። ጸልዩላት፣ ዱአ አርጉላት። የእውነት ነው የምላችሁ ሄሉ እኔ እውነት ካወቅኳት በጣም ብዙ አመት ሊሆነኝ ነው። ሄሉንም ማቃት የእውነት አብራቸው ከሰራቻቸው ሰዎች መሀል ሁሉ እንደዚህ እንደ ልጅ ፈገግታ አላየሁባትም። እግዚአብሔር መጨረሻሽን ያሳምርልሽ። ምርጥ ልጅ ነው። እሱ ደግሞ ትናንትና ሰምታችሁታል አይደል? የሴት ጓደኞችን ላስተዋውቅህ ነው አለችው። ይህ ለሄሉ ብቻ ሳይሆን ትምህርት የሚሆነው ለሁላችንም ትምህርት የነገረን። አያችሁ፣ የሴት ጓደኛችሁን ከባላችሁ ጋር በፍጹም ማስተዋወቅ የለባችሁ። የተናገረው ነገር ትክክል ነው። እውነት የምሬ ነው የምላችሁ። ለእኛም ትምህርት ነው ብዬ ነው የወሰድኩት። በጣም ጎበዝ ልጅ ነው እውነት ለመናገር ማለት ነው። የሰው ልጅ እርሜው ቢሄድ አይደለም ጋይስ፣ እርሜው ትንሽ ሆኖ አስተሳሰቡ ቆፍጣና የሆነው ወንድ አለ። አሁን ይሄ ልጅ በጣም አስተሳሰቡ በጣም ጎበዝ ልጅ ነው። የሴት ጓደኛ ምንም አይሰራልሽም። የሴት ጓደኛሽን እኔን ማስተዋወቅ የለብሽም። ጥሩ አይደለም ለሆነሽም ቢሆን ለወደፊትሽም ቢሆን ብሎ ነው ምክር የሰጣት። ተመልሳ አለች። አያችሁ አይደለ? ስለዚህ ለእሷ ብቻ ሳይሆን ትምህርቱ ለእኛም ነው ልላችሁ ፈልጌ ነው። ጎበዞች ናቸው፣ በጣም አስተዋይ ናቸው። እሱ ደግሞ እሷን ለማስደሰት የማያደርገው ነገር የለም። ሁሌ ደስተኛ እንድትሆንለት ይፈልጋል። ብቻ ደስ ይላሉ ጋይስ። እውነት ለመናገር እኔ ከቃል በላይ ነው የምወዳቸው። የእውነቴን ነው የምላችሁ። ቪዲዮን ደጋግሜ ነው የማየው፣ አንዴ ብቻ አይደለም የማየው። የእውነት ለመናገር እና በፍቅር ኑሮ ሄሉዬ፣ የእውነት ጀግና ነሽ አንቺ። ይሄ ጥንቁቅነትሽ ጀግንነትሽ ነው ይሄ ጋር ያገናኘሽ። እውነት ለመናገር አንዳንዴ ከሰው ጋር አብራችሁ ስትሰሩ ሄሉ አብራ ስትሰራ ዘልዛላ ስላልሆነች ነው። አያችሁ፣ ወደዳት። ከስንት ሰው ጋር ሰርታለች። ጤና ይስጥልኝ ውድና የተከበራችሁ ለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። ሲመቼ በቪዲዮ እመጣለሁ፣ ሳይመቼ ደግሞ እንደዚህ በድምጽ ያወራለሁኝና ትናንትና ሄሉዬ ፈገግ ብላ ደስ ብሏታል ማለት ነው። እግዚአብሔር ይመስገን በእውነት እኔ ምን ልበላችሁ አላቅም። ብቻ በነገራችን ላይ ልጁ ምርጥ ልጅ ነው። እውነት ስነግራችሁ እንደ ወጣት ልክ እንዲሆነ እንደ ወጣት የሆነ ፍጥንጥንጥንጥንጥንጥን ያለ ልጅ አይደለም። ታወቃችሁት ብዬ አስባለሁ። በጣም 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 ምርጥ ልጅ ነው። እሷም ምርጥ ልጅ ናት። አንዳንዴ ሁለታቸውም ውስጣቸው ንጹህ ሲሆን እንደዚህ ፈጣሪ ያገናኛል። ገባችሁ አይደለ? ለዛም ይመስለኛል እንግዲህ ከዚህ ልጅ ጋር ፈጣሪ ያገናኛት። እግዚአብሔር ይመስገን። መጨረሻሽን ያሳምርልሽ የኔ ቆንጆ። አንዳንዴ ቁጥብ ስትሆኑ ትመሰገናላችሁ። ገባችሁ? አያችሁ አይደለ? በጣም ሊወዳት የተነሳበት ምክንያት አለው። አሁን ብዙ ሰው ሄሉ ከዛም ጋር ስትሰራ ሌላም ነገር የምታረግ የሚመስላችሁ ሰዎች ያላችሁ ይመስለኛል፣ በምትወስዱትና በምትረዱት አንግል። እሷ ግን አትበገሬ ናት። አትበገሬ ናት። እውነቱን ነው የምነግራችሁ። ለዛም ነው አይገባትም። ብዙ ሰዎች እኮ እቺ ሰገጤ ናት አይገባትም እኮ ምናምን ይሏታል። እውነት ዋሸው አልዋሸሁም። እንደዚህ ያሉባት ምክንያት ለምንድን ነው? የመጣው ሁሉ ሲጠይቃት እሺ ስላላለች። ኧረ እባክሽ የመጣው ሁሉ ሲጠይቃት እሺ ይኸው እንትና አላዛር ተንሱን ተርግዝና ጀምሮ ይኸው እያሰቃያት አይደል? እውነቱን ልናገር እንጂ ለምን እደብቃለሁ? ተርግዝና ጀምሮ ይኸው አንድ ቀን እንኳን ተቪዲዮ የሰላምታ እንኳ ቪዲዮ ሳይሰሩ ይኸው መውለጃዋ ቀን ደርሶ ያጠሩ ፋትስማሽ ተበልቷል። ይሄ ነው አያችሁ። ጀግኒትስ አትበገሬ እሺ ብላ አልገባችማ። ይሄ ነው ጥርቅ ያለው ጥርቅ ይላል። እሷን ያለ ይመጣል። ይሄው መጣ። አያችሁ፣ ይሄ ነው ከመናገር ወደ ኋላ ለምን ጋይስ፣ እውነቱን ነው የምነግራችሁ። ጥርቅ አለ።
ሴቶች እህቶችን ብትሆኑ ለወንድ ልጅ ቶሎ ብላችሁ ብትወዱትም ብታፈቅሩትም ምሽ ብላችሁ አንዲ ነገር ውስጥ አትግቡ። ረጋ በሉ፣ ፍጥን ፍጥን አትበሉ። ጥሩ አይደለም ለራሳችሁ ራሱ ማለት ነው። የእውነቴ ነው የምላችሁ። በቃ የሆነ ላላችሁ ነገር ረጋ ማለት አለባችሁ። የሆነ ይሄ ልጅማ ወዶኛል አፍቅሮኛል ብላችሁ ቶሎ ብላችሁ ዝርር አትበሉ። ይቅርታ ግን ይሄን ስላችሁ የምሬ ነው። ዝርር አትበሉ። የሆነ ቆርጥን የሆነ ቆፍጠን ለማለት ሞክሩ። በደንብ ውት 7 ወር 8 ወር እስከ 9 ወር ድረስ በደንብ ውት አለቀ። እንደዛ ካያችሁት በኋላ ከዛ በኋላ በቃ ስርዓት ባለው መንገድ መሆን አለበት። ወዲያውኑ አሁኑ አላዛር ከሄሉ ጋር የፈለገውን ነገር ስላላገኘ እየጠየቀው ስላላገኘ አልፈልግም ከሷ ጋር አልሰራም ብሎ ከዛም በኋላ ተንሱ ጋር ሄደ። ተንሱ ጋር እንግዲህ ሄዶ 2 ወር ነው፣ ኧረ 2 ወርም አልቆዩም፣ 3 ወር አልቆዩም። ከዚያም በኋላ ፍቅረኛሞቹን ብለው ቀለበት ማሰር ደርሰው መጡ ማለት ነው። እና ያን የምን ተባለች ይሉ እንኳንም ገላገለ ከዚያ ከሰገጤ ሲነግሯት እንኳን የማይሰማት ማታቅ ሰገጤ ከዛች እንኳንም ገላገለ አሉት። ጀግና ግን እሷ ናት። እውነቱን ልንገራችሁ ይህን ማለት ምንድን ነው? ተንሱም አሁን አላዛርን ስታየው ምርጥ ሰው ነው። ያኔ የሆነ እኔ ራሱ ሳየው የዋህነትና ምናምን አለበት እና ደስ ይለኝ ነበር አላዛር። አሁን ግን ተንሱ እንደዚህ እርጉዙና ከፍ ዝቅ እያለች ምናምን ለእሷ የሌለው ቦታ አይነፋም ጋይስ። እና ሄሉዬ መጨረሻሽን ያሳምርልሽ። አንዳንድ ወንዶችም የሚወዱት አሁን ላይ በቃ ሆነ ኮስተር ስትሉ ቆፍጠን ስትሉ ለነገሮች ዘልዛላ ሳትሆኑ ነው አንዳንድ ወንዶች የሚወዱት። ልክ እንደ ኢዙ ማለት ነው። እንደ ኢዙ አያችሁ፣ ሄሉን በምንም ነው የሚወዳት ኮስተራ በመሆኗ በቃ ለዛም ነው ሊቀርባትና ሊወዳት የቻለበት ምክንያት ጋይስ። ገባችሁ? እና ይሄ ነው ምላችሁ። ማንኛችሁም ብትሆኑ ዘልዘላት ሆኑ፣ ኮስተር በሉ፣ ጠንካራ ሆኑ። ቶሎ ብላችሁ ወንድ ልጅ ከንፎ ምላሱን ማርቀብቱ ሊለበልባችሁ ይችላል። በቃ ሻች ገፈታ ማለት እችላለሁ፣ በቃ መዝናናት አለብን፣ እኔ እኮ ያንቺ ነኝ ይላል። አይኖ ግን ደግሞ ረጋ እናንተ ሰከን፣ በቃ ለምን መሯሯጥ? ረጋ ሰከን ማለት ግድ ነው። ኦኬ፣ የምሬ ነው የምናገረው፣ እየቀለድኳቸው አይደለም። እና ይሄንን ነው የምለው። በኋላ ደግሞ በአዲስ ቪዲዮ እመጣላችኋለሁ። ዛሬም ደግሞ እስኪ ምን ይዘው ይመጡ ይሆን? ደግሞ ዛሬ በሱ ቤት ነው ዛሬ ቪዲዮ የሚለቀቀው። ምን ይዘው እንደሚመጡ እንግዲህ እናያለን አብረን ጋይስ። እውነቴን ነው። እና ይሄ ልዩ ይመች፣ ደስ ትላላችሁ። ማርያምን የሰው መውደድ ከዚህ በላይ ይስጣችሁ። አሁንም የሰው መውደድ አላችሁ፣ ከዚህም በላይ ፈጣሪ የሰው መውደድ ይስጣችሁ። እውነት ለመናገር ከምንም በላይ የሰው መውደድ ይስጣችሁ። ከዚህ በላይ በጣም ፈጣሪ ይርዳችሁ፣ የሰው መውደድ ይስጣችሁ። ከዚህም በላይ ማለት ነውና የሰው መውደድ የሚሰጠው ፈጣሪ ነውና ከዚህም በላይ ይስጣችሁ። በጣም ነው ሰው የሚወዳቸው። ቲክቶክ ላይ ብታው ትናንትም አውርቼዋለሁ። በእርግጥ ግን በጣም ከሚባል በላይ ልጁ ጸባየኛ ነው። በቲክቶክ ስለሚያውቁት ህዝብ ያውቁታልና በጣም ምን ልበላችሁ፣ እኔ ከቃል በላይ ነው። ብቻ ጋይስ እኔ ምንም ልል አልችልም። ብቻ እግዚአብሔር ይመስገን። መጀመሪያው ሳይሆን ፍጻሜው ይመራ። አሜን በሉላችሁም እና ይህን ቪዲዮ ላይክ፣ ሼር አድርጉት፣ ሰብስክራይብ አድርጉኝ። ስለምታበረታቱኝ አመሰግናለሁ። ስለምትሰጡኝ ሀሳብ አስተያየት አመሰግናለሁ። እንግዲህ እወዳችኋለሁ፣ አከብራችኋለሁ። ፈጣሪ ከእናንተ ጋር ይሁን። ሰላም አምሹልኝ እና ፈገግታ ትላላችሁ፣ ፈገግታ ትጣላላችሁ። እውነት ፈገግታ ትጣላላችሁ። ሰው ለኬ የሚወደውን ሰው ሲያገኝ ሁለመና ይስቃል ጋይስ። በቃ ከማትወዱ ሰው ከሆናችሁ ምኑም ደስ አይልም። ከምትወዱ ሰው ጋር ከሆናችሁ ግን በቃ ፈገግታችሁ ሁለመናችሁ በቃ ደስ የሚል ነገር ነው የሚሆነውና ማንኛችሁም ብትሆኑ ፈጣሪ ከምትወዱ ሰው ጋር ሆኖ ፈጣሪ ያርጋችሁ እላለሁ እና ወሬ አላብዛባችሁ። ድምፄ ይሰማል ብዬ ተስፋ አደርጋለሁ እና ደስ ያላችሁ እንግዲህ ደስ ብሎናል። ደግሞ ትናንትና ግንባሯን ሳምስ ያረጋት ምናምን ደስ አለኝ።
እንዲሁ እኛ እኮ የሰው ደስታ ያስደስተናል አንዳንዴ። በኢየሱስ እኔ እኮ ግርም ነው የሚለኝ ማርያምን። እና መልካም ቆይታ ይሆንላችሁ ጋይስ። ባይ ባይ። ወዳችኋል።